ሮዝመሪ ለፀጉር ውበትና ለጤንነታችን ምን ያክል ጥቅም እንዳለው ታውቃላችሁ? ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ለቻናሌ አዲስ ከሆናችሁ ሼር እና ላይክ ሰብስክራይበር በማድረግ ቤተሰብ እየሆናችሁ ዛሬ ስለ ሮዝመሪ ጥቅም ለፀጉርና ለጤና የሚሰጠው ከፍተኛ ጥቅም ነው ሼር የማደርጋችሁ። ለቻናሌ አዲስ ከሆናችሁ ሼር ላይክ ሰብስክራይበር እያደረጋችሁ ቤተሰብ ሁኑ። ከአሁን በኋላ አልጠፋም። በጣም ብዙ ጠፍቼ ነበረ። ከአሁን በኋላ ተመልሻለሁኝ ማለት ነው። ጤናማና የሚያምር ፀጉር እንዲኖርሽ እንዲሁም አጠቃላይ ጤንነትሽ ለመጠበቅ ሮዝመሪ ምን ያህል ጥቅም እንደሆነ ታውቂያለሽ? ይህ በተፈጥሯዊ እጽዋት ለብዙ ዘመናት በባህላዊ ሕክምና እና ውበት ላይ ሲያገለግል ቆይቷል። አሁን ደግሞ በሳይንስ የተረጋገጠው ጥቅሞች ለፀጉርሽ ውበት እና ጤንነት። የፀጉር እድገት ያፋጥናል። ሮዝመሪ የራስ ቅል ውስጥ ያለው የደም ዝውውር በማነቃቃት የፀጉር ስሮች ያጠነክራል። በዚህ በተፈጥሯዊ በጤና እንዲያድግ ያደርጋል። የፀጉር መርገፍ ይቀንሳል። የፀጉር መሳሳትና መርገፍ ለመከላከል ፀጉርሽ ጥርት እንዲልና እንዲሁም ያድጋል፣ እንዲፋፋም ያደርጋል። የራስ ቅል ጤና ይጠብቃል። የራስ ቅል ላይ የሚፈጠሩ ድርቀት፣ ማሳከክና ፎሮፎር ችግሮች በመቀነስ ጤናማ ሁኔታዎች እንዲፈጠር ያደርጋል። ፀጉር ያበራል ስንል ወዛም ፀጉር እንዲኖረን ያደርጋል። ሮዝመሪ በተፈጥሮ ማለት ነው። ሮዝመሪን ከዚህ በፊት ተጠቅማችሁ የማታውቁ ልጆች ካላችሁ እውነት ለመናገር ስለ ሮዝመሪ ብዙ አውሪ ብትሉኝ እኔ ምስክር ነኝ። 300 ምናምን ቪዲዮ ሰርቻለሁኝ። ከታች ወረድ ብላችሁ ብታዩ ሮዝመሪን ያልሰራሁበት ቦታ ላይ የለኝም። በጣም ብዙ ጊዜ ሮዝመሪ ሰርቻለሁኝ፣ ተጠቅሜያለሁኝ። በቅባቱ ሰርቼዋለሁኝ፣ በስፕሬው ሰርቼዋለሁኝ፣ በተለያዩ ነገሮች ሰርቼዋለሁኝ። አሁንም እናንተ እንድትጠቀሙበት ከፈለጋችሁ ሮዝመሪን በፈለጋችሁት ነገር ሰርታችሁ ተጠቀሙት። ከፈለጋችሁ በቅባቱ፣ ከፈለጋችሁ በስፕሬው፣ በምትፈልጉት ነገር ሁሉ ለፀጉራችሁ ብትጠቀሙት ዋው በጣም ብዙ ጥቅም ታገኙበታላችሁ። ወረድ ብላችሁ የኔ ቪዲዮዎች ሁሉንም ካያችሁ ታመሰግኑኛላችሁ። እኔም አሁን መጠቀም ልጀምር ነው። በሰፊው ትቼው ነበረ እውነት ለመናገር ቪዲዮ ለመስራት ስለማይመቸኝ ከዚህ በፊት በቃ ፀጉሬንም ትቼው ነበረ። አሁን ደግሞ ተመልሻለሁኝ ማለት ነው። ፀጉር ያበራል ብያችኋለሁ። ፀጉር ያበራል ማለት ወዛም ያደርጋል ማለት ነው። የማስታወስ ችሎታ ያሻሽላል። ለምሳሌ ሮዝመሪ ሻዩን አፍልተን ብንጠጣ ወይም ደግሞ እንደ ቅመም አድርቀን ነው ፈጭተነው ወጥ ላይ የትኛውም ወጥ ላይ ብንጨምረው በጣም ነው ወጥ የሚያጣፍጠው። ጥብስ ላይ አይደል የምናቆኛ ብዙ ጊዜ ጥርስ አልኩኝ ይቅርታ፣ ጥብስ ላይ ሮዝመሪ ማይጨምር ሰው አለ ብዬ አላስብም። አንድ ሁለት ደግሞ አልጫ ወጥ ላይም ይደረጋል። በጣም ነው የምወደው የሮዝመሪ። እኔ ቀይ ወጥ ላይ ሁላ ጣል አደርጋለሁኝ፣ ግን እስካሁን በሻይ መልኩ አልተጠቀምኩትም ነበረ። ቤተሰብ ሮዝመሪን ተጠቀሙት፣ ብዙ ጥቅም ታገኙበታላችሁ። የማስታወስ ችሎታ ያሻሽላል። ሮዝመሪ ወይም መጠቀም የአእምሮ ንቃትና የማስታወስ ችሎታችን እንደሚመለስ ጥናቶች ያሳያሉ። የጭንቀት ስሜት ይቀንሳል። የሚያረጋጋ ባህሪ ስላለው የጭንቀትና የድካም ስሜት በመቀነስ የአእምሮ ሰላም ይሰጣል። የምግብ መፍጨት ያግዛል። የምግብ መፍጨት ስርዓት በማነቃቃት የሆድ ቁርጠትና ጋዝ ለመቀነስ ይረዳል። የህመም ማስታገሻ አለው። በተፈጥሯዊ የህመም ማስታገሻ ባህሪ ያለው ሲሆን በተለይ የጡንቻ ህመም ለማስታገዝ ያገለግላል። እንዴት እንጠቀመው? ለፀጉር እንዴት እንደምትሰሩት ቪዲዮ ሰርቻለሁኝ። እሱንም ማየት ትችላላችሁ። ለፀጉር ሮዝመሪ ዘይት ከሌሎች ለፀጉር ተስማሚ ከሆኑ ዘይቶች ለምሳሌ የኮኮናት ወይም የወይራ ዘይት ጋራ በመቀላቀል የራስ ቅልሽን ማሳጅ ማድረግ ትችያለሽ። እንዲሁም ሮዝመሪ ቅጠል አፍልተሽ ባቀዘቀዝሽው ውሃ ፀጉርሽ ማጠብ ይቻላል። ለምሳሌ ሮዝመሪ ታፈሉታላችሁ። አፍልታችሁት ውሃው ከቀዘቀዘ በኋላ
ስፕሬው ብቻውንም ማለት ነው። ብቻውን የምትፈልጉ ከፈለጋችሁ ከነጭ ሽንኩርት ከማፍላት ትችላላችሁ። ከፈለጋችሁት ጋር አፍልታችሁት ብቻ የሮዝመሪ ውሃ ለፀጉራችሁ ነጭ ሽንኩርት ከጨመራችሁበት የምትታጠቡ ቀን መሆን አለበት። ነጭ ሽንኩርት ግን ካልጨመራችሁበት ውሃው ብቻ ስፕሬውን ብቻ መጠቀም ከፈለጋችሁ ግን በማንኛውም ጊዜ አፍልታችሁ ውሃውን መጠቀም ትችላላችሁ። እኔ አፍልቼ ፍሪጅ ውስጥ አስቀምጠዋለሁኝ። ጠዋት ልክ እንደ ስፕሬ ፀጉር ጫፉና ቅል ነቀባው ነበረ። እኔ በዚህ መንገድ ነበረ ስጠቀሙ የነበረው። 1-2 ደግሞ በኮኮናት ቅባት ሰርችዋለሁኝ፣ በወይራ ዘይት ሰርችዋለሁኝ፣ ባልሰራሁት ቅባት በቫዝሊን ሁላ ሰርችዋለሁኝ እኔ ማለት ነው። በጣም ተመችቶኝ የነበረ ቅባት በዚህ ምድር ላይ ሮዝመሪ ይባላል። እና በምትፈልጉትና ለእናንተ በሚስማማችሁ ቅባት መስራት ትችላላችሁ። ለጤና የሮዝመሪ ሻይ ማዘጋጀት፣ መጠጣት ወይም በምግብሽ ውስጥ እንደ ቅመም መጠቀም ትችያለሽ። ዛሬውኑ ሮዝመሪ በዕለት ተዕለት ውበትሽና ጤንነትሽን ውስጥ በማካሄድ ድንቅ ጥቅሞች እንዳሉት ታውቂያለሽ። ቤተሰብ እኔ ከ350 ምናምን ቪዲዮ ነው አይደል ያለኝ። ከዛ ውስጥ እርግጠኛ ነኝ በብዛት ፈተሽ አድርጋችሁ ብታዩት ሮዝመሪ ነው ያለበት። ሮዝመሪ ለፀጉሬ በጣም ጠቅሞኝ ነበረ። ፀጉሬን አይታችሁታል አይደል? ብዛቱ በጣም አሪፍ ነው። እድገቱም አሁን ትንሽ ሀገር ስቀይር ግን እውነት ለመናገር እነዚህ ነገሮች አዘጋጅቶ ለመቀባት አይመቸኝም ነበረ። አሁንም ብዙ እንደ ድሮ አይመቸኝም፣ ግን ቢሆንም እሞክራለሁኝ፣ አልፎ እሞክራለሁኝ። ቪዲዮ ለመስራት ባይመቸኝም ግን ለፀጉሬ ግን ቀባለሁኝ። ሮዝመሪ በቅባቱን መሰራዋለሁኝ። ግን እንደ ድሮ ቪዲዮ መቅረጽ ምናምን እንደዛ ብዙም እየተመቸኝ ስላልሆነ ነው። ወደፊት እግዚአብሔር ነገሮች ሲያስተካክላቸው ግን በሰፊው ዩቱቤ ላይ በብዙ በጤና ጥቅሞችን መምጣት እፈልጋለሁኝ ማለት ነው። ውድ ቤተሰቦቼ ለቻናሌ አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይበር በማድረግ ቤተሰብ ሁኑ። ከአዲስ ዩቱብ እርግጠኛ ነኝ ብዙ የተጠቀማችሁበት ነገር አለ ብዬ አስባለሁኝ። የፊት ክሬሞች፣ የፀጉር የፊት የተለያዩ ክሬሞች ሰርቻለሁኝ። ሳሙና ብዙ ነገር ሰርቻለሁኝ እና ግቡ፣ ተጠቀሙበት። የጠቀማችሁንም ደግሞ ነገር ለሰዎች ሼር አድርጉ። እናንተንም ጠቅሞኛል የምትሉ ሰዎች ደግሞ በኮሜንት ፍቅራችሁን ግለጹልኝ። ሌላ ቀን በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። በጣም ወዳችኋለሁኝ። ለቻናል አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ ማድረግ አትርሱ። አሁን በብዛት ያለው ቲክቶክ ላይ ነው። ቲክቶክ ላይ ኦንላይን ልብስ እሸጣለሁኝ። የሀበሻ ቀሚሶች፣ የባልትና ምርቶች፣ የተለያዩ አልባሳቶችን እዛ ላይ መሽጠትም ጀምሬያለሁኝ። የአብስራ ዋን ብላችሁ ሰርች ብታደርጉ እዛ ላይ አታጡኝም። እዛ ላይ አለሁኝ። በዚህም ከአሁን በኋላ እመጣለሁኝ፣ አልጠፋም ማለት ነው። በጣም ወዳችኋለሁኝ። መጪው እንዲገናም ነው። ለሀበሻ ቀሚስ የምትፈልጉ ስልክ ቁጥሬ 0527 04 34 25 የኔ ስልክ ቁጥር ነው። ብታውሩኝ አለሁ። በዋትስአፕ ማዘዝ ትችላላችሁ። ከፈለጋችሁ በዚህ ሀበሻ ቀሚስ ደግሞ የአብስራ ላይ እጭናለሁኝ። የአብስራ ሚል ዩቱቤ ላይ እጭናለሁኝ። እዛዙ ቤተሰብ ላይክ እና ሰብስክራይበር እያደረጋችሁ ቤተሰብ ሁኑ። ቻው፣ ደህና ዋሉልኝ።